before directly going to the chapter, what does it mean by physics from your background? Just physics is a branch of science that studies matter, energy, and fundamental force of nature, aiming to understand how the universe works. So, physics is a branch of science that studies matter. What does it mean by matter? Just matter ስንል ቁስ አካል ነው አይደል? Matter is made up of an atom, and the atom is made up of subatomic particles, and these subatomic particles includes just electron, proton, and neutrons. ስለዚህ ፊዚክስ ስለምን ያጠናል? ስለ ቁስ አካል ያጠናል ወይም ደግሞ ስለ ማተር ያጠናል፣ ስለ ኢነርጂ ያጠናል። ኢነርጂ ስንል አሁን ካልነው ለምሳሌ matter is made up of atom and this atom is made up of subatomic particles ብለናል። subatomic particles ለምሳሌ ኤሌክትሮንን ይይዛል። እነዚህ ደግሞ በአዮን መልኩ ሊገኙ ይችላሉ፣ ፖዚቲቭ አዮን or ኔጌቲቭ አዮን ማለት ነው። these ions or by itself electrons or by itself an atom may have an energy. ስለዚህ የኢነርጂ ምንድነው? የማተሩ ሊሆን ይችላል ኢነርጂን ስናወራ። ኦር ደግሞ ኢነርጂ ባይ ኢትሰልፍ ብዙ አይነት ኢነርጂዎች አሉ። ሶላር ኢነርጂ፣ ኤሌክትሪካል ኢነርጂ፣ ሜካኒካል ኢነርጂ፣ ኦፕቲካል ኢነርጂ ኤንድ ሶ ኦን፣ ዊንድ ኢነርጂ እያልን ብዙ አይነት ኢነርጂዎችን ልንከፋፍል እንችላለን። ስለዚህ ፊዚክስ ስንል ስለ ማተር፣ ስለዚህ ስለ ኢነርጂ ፊዚካሊ ስላለው ኢነርጂ ወይም ደግሞ ግዙፍ ስለሆነው ኢነርጂ ሊሆን ይችላል፣ ኦር ደግሞ ረቂቅ ስለሆነው ኢነርጂ ሊያወራ ይችላል። and the fundamental force of natures, any force of natures ልናወራ እንችላለን። aiming to understand the universe ማለት ነው። ዩኒቨርስ እንዴት ነው የሚሰራው የሚለውን አናላይሲስ የሚሰራው ማን ነው? ፊዚክስ ነው። ለምሳሌ ከዚህኛው እዚህ ጋር ካለችው ፒክቸር ላይ ስንነሳ just let me see these pictures ቀለል ሊያደርገው ይችላል። ኦልሬዲ የምታውቁት ነገር ነው፣ ግን ፊዚክስን ስናወራ ስለ ኤሌመንትስ ሊያወራ ይችላል። ኤሌመንት ስለ ኤሌመንት እንዴት ነው የሚያወራው? ጀስት ኬሚስትሪ ነው የሚያወራው ልንል እንችላለን። ግን ኤሌመንት ምን አይነት ፕሮፐርቲ ያለው፣ ምን አይነት ዳይናሚክ ሙቭመንቶች ሊኖራቸው ይችላል፣ ኤሌክትሮኖች ውስጡ ያሉት ሰባቶሚክ ፓርቲክሎች ምን አይነት ሙቭመንት፣ ምን አይነት ኢነርጂ ሊኖራቸው ይችላል የሚለውን ነገር የሚያጠናው ፊዚክስ ነው። ኦር ደግሞ ባይ ኢትሰልፍ ኬሚስትሪ ራሱ የሚመጣው ካልኩሌሽኑ አናላይሲሱ የሚመጣው ከየት ነው? ከፊዚክስ ነው። we have to know background ከፊዚክስ ማለት ነው። ስለ ሞል አሁን አጌን ኬሚስትሪ ነው ልንል እንችላለን። ውስጡ ላይ ያለውን ዳይናሚክ አናላይሲሱን የምናገኘው ከፊዚክስ ነው። ስለ ፎርስ ኤኒ ፎርስ ማለት ነው። ኤኒ ፎርስ የምናወራው ወይም ደግሞ ቤዙ ምንድነው? ፊዚክስ ነው። ስለ ፊውዥን ኒውክሊየር ኤነርጂን ስናወራ just one parts of physics ነው። ኒውክሊየር ኤነርጂ ራሱን የቻለ የፊዚክስ አንድ ፓርት ነው። ስለ ግራቪቲ ልናወራ እንችላለን። ፊዚክስ ላይ ግራቪቲ፣ ግራቪቴሽናል ኤነርጂ ኦር ግራቪቴሽናል ፎርስ ሊሆን ይችላል። እሱም ስለ ሪሌቲቪቲም ጭምር እዛ ላይ ማምጣት እንችላለን። ግራቪቲ ላይ ስለ ኦፕቲክስ ማለት just ቪዥን ጋር ሊገናኝ ይችላል። ኦር ደግሞ ከላይት ጋር ልናገናኘው እንችላለን። ለምሳሌ ኦፕቲክስን ስናመጣ ስለ ካሜራ ልናወራ እንችላለን። ካሜራ የራሱ የሆነ ፊዚክስ አናላይሲስ አለው። ቴርሞዳይናሚክስ ስለ ቴምፕሬቸር፣ ስለ ሂት ልናወራ እንችላለን። እዛ ላይ ስለ ኢንተርናል ኢነርጂ፣ ስለ ወርክ ጨምረን ልናወራ እንችላለን። ስለ ሂት ልናወራ እንችላለን። ሶ ይሄ የፊዚክስ አንዱ አካል ነው። ሪሌቲቪቲ አጌን ቅድም እንዳልነው ስለ ኳንተም መካኒክስ ልናወራ እንችላለን። ስለ ማስ ልናወራ እንችላለን። ኤቭሪቲንግ ከምን ጋር ነው የሚነሳው? ከፊዚክስ ጋር ነው የሚነሳው። ኦር ደግሞ እዚህ ላይ ያሉት እያንዳንዱ አናላይሲስ ሲሰራ የምን እውቀት ያስፈልገዋል? የፊዚክስ እውቀት ያስፈልገዋል። ሶ physics have unlimited connection with the human society in the world ማለት ነው, or in the universe ማለት ነው. okay
This chapter may contain lots of contents under it. You may check it and everything by yourself. Okay, when it comes to the introduction of physics is a major drivers of innovation and economic growth worldwide in sectors ranging from energy, security, advanced manufacturing, data extraction and analysis to healthcare and diagnostics, finance, communications for the benefits of society ማለት ነው። ስለዚህ ፊዚክስ ለኢኖቬሽን ኤንድ ግሮዝ ኦፍ ኢኮኖሚ ዓለም አቀፍ ውስጥ ለኢኖቬሽን ኤንድ ኢኮኖሚክ ግሮዝ በጣም ወሳኙ ፖይንት ነው ፊዚክስ። ለምሳሌ ስለ ኢነርጂ ስናወራ ቅድም እንዳልነው ፊዚክስ በጣም ዲፕ የሆነ ሪሌሽን አለው። ኢነርጂ ኤሌክትሪካል ኢነርጂን ስናነሳ ከፓወር ከኢንፑቱ ወይም ደግሞ ለምሳሌ ሃይድሮኤሌክትሪክ ፓወር ከሆነ ሃይድሮኤሌክትሪክ ፓወሩ ዳሙ ከሚገነባበት ነገር ጀምሮ ወይም ደግሞ ዳሙ ምን ያክል ሳይዝ ሊኖረው ይገባል፣ ምን ያክል ሳይዝ ሲኖረው ምን ያክል ኤሌክትሪክ ፓወር ጀነሬት ሊያደርግ ይችላል፣ ምን ያክል የውሃ መጠን ወይም ደግሞ ፍሉድ ፓወሩ ምን ያህል መሆን አለበት፣ ሀይቱ ምን መሆን አለበት ወይም ደግሞ ሄዱ ምን ያህል መሆን መቻል አለበት የሚለውን ጀምሮ የተርባይኑ ሳይዝ ምን ያክል መሆን አለበት፣ ፕላስ ትራንስፎርመሩ ምን ያክል መሆን መቻል አለበት፣ ኤቭሪቲንግ ዋይንዲንግ ምን መሆን መቻል አለበት። ስለዚህ እያንዳንዱ ነገር ላይ ቤታችን መብራቱ እስኪደርስበት ድረስ ኢቭን ቤታችን ደርሶ አምፖሎቹ ላይ ጭምር የምን አናላይሲስ ያስፈልገዋል? የፊዚክስ አናላይሲስ ያስፈልጋል። ኦር ያንን ነገር የሚሰሩ ሰዎች ሁላ የምን እውቀት ሊኖራቸው ይገባል? የፊዚክስ እውቀት ሊኖራቸው ይገባል። ጀስት ሜን ፋውንዴሽን ኦር ሜን ባክግራውንድ የሚሆነው ፊዚክስ እውቀት ማለት ነው። ሴኪዩሪቲ ላይ አጌን ሴም ቲንግ። አድቫንስድ ማኒፋክቸሪንግ ላይ ስንመጣ ቴክኖሎጂ በየጊዜው እያደገ የማኒፋክቸሪንግ ቴክኖሎጂ እያደገ በጣም አድቫንስድ እየሆነ ነው የሚመጣው። ከማኑዋል ማኒፋክቸሪንግ ወደ ፉል አውቶሜሽን ማኒፋክቸሪንግ ሲስተም እየመጣን ያለ ነው። እዛ ላይ የራሱ አክቹዌተሮች ሊኖሩ ይችላሉ፣ ወይም ደግሞ ሲስተሙን አክቹዌት የሚያደርጉ ሴንሰሮች ሊኖሩ ይችላሉ። ኤቭሪ መካኒካል ሲስተም ዲዛይን ሊኖረው ይችላል። እሱን ስናይ እያንዳንዱ ነገር ለምሳሌ አንድ ሴንሰር ስትሰራ የራሷ የሆነ ካልኩሌሽን አላት። እዛ ላይ ዲቴይሉ ላይ ሳንመጣ አድቫንስድ ማኒፋክቸሪንግ ላይ በጣም ሂውጅ የሆነ ኢንተግሬሽን ያለው ፊዚክስ ማለት ነው። ዳታ ኤክስትራክሽን ኤንድ አናላይሲስ ቱ ሄልዝ ኬር ኤንድ ዲያግኖስቲክስ። ሄልዝ ኬር ላይ የምንጠቀማቸው ብዙ አይነት ማሽኖች አሉ። ኤክስሬይ፣ ካት ስካን ኦር ኮምፒውተር ስካን ኦር ደግሞ ሲቲ ስካን ምናምን የምንላቸው ብዙ ማሽኖች አሉ። እያንዳንዱ ማሽን ላይ ምን አለን? ለምሳሌ ኤክስሬይ ላይ ከሆነ ምን ያክል ኢነርጂ ነው ሊሆን የሚገባው? ሬው በምን አይነት ፎርም ነው ሬው ኢሜጅ ሊሰጠን የሚችለው? ኤክስሬው በራሱ የሚሉትን ነገሮች ብዙ ነገሮች ከፊዚክስ ጋር የተገናኙ ናቸው። ፋይናንስ ላይ ስንመጣ አናላይሲሱ የሚሰራው ከፊዚክስ እውቀት ተነስቶ ነው። ለዛ ነው ማንኛውም ተማሪ ወደ ሶሻል ሳይንስ ወይም ደግሞ ናቹራል ሳይንስ ከመመደቡ በፊት የግድ ምን ይወስዳል? 78 አካባቢ ላይ ፊዚክስ ይወስዳል። ኦር ደግሞ ማቴማቲክስም እንደዛው ማለት ነው። and the communication for the benefits of society communication ላይ አገኝ ፊዚክስ እውቀት ሊያስፈልገን ይችላል። ሶ እዚህ ጋር የራሱ የሆነ ኮርስ ኦብጀክቲቮች አሉት። ይሄን ኮርስ ኦብጀክቲቭ እናንተ ማየት ትችላላችሁ። at the end of the chapter you have to attend those knowledge ማለት ነው። so importance of physics to society ላይ ስንመጣ again እስካሁን እንዳወራ ነው physics is one of a science that generates fundamental knowledge needed for future technological advance which will continue to drive economic engines of the world ማለት ነው። so physics የቴክኖሎጂ ድራይቪንግ ፎርስ ነው ማለት እንችላለን። ፊዚክስ የቴክኖሎጂ ድራይቪንግ ፎርስ ነው።
ይኸው እዚህ ጋር ጀነሬት ፈንዳሜንታል ኖሌጅ ኒድድ ፎር ፊውቸር ቴክኖሎጂካል አድቫንስ ነው። እያንዳንዱ ቴክኖሎጂ አድቫንስ ለማድረግ የፊዚክስ እውቀት ያስፈልገናል። ኤቭሪ ቴክኖሎጂ ማለት ነው which will continue to drive the economic engines of the world. so የዓለማችን ኢኮኖሚ በምንድን ነው የሚመራው ብለን ስንመጣ በምንድን ነው የሚመራው? ቤዚካሊ በፊዚክስ ነው። በፊዚክስ Physics contributes to the technological infrastructure and provides trained personnel needed to take advantage of scientific advance and discoveries. Scientific advance and discoveries ማን ላይ ነው based ነው? ፊዚክስ ላይ ነው። It is an important element in the education of chemists, just chemists, engineers ቤዛቸው ፊዚክስ ላይ መሆን አለበት and computer scientists ቤዛቸው ፊዚክስ ላይ መሆን አለበት as well as practitioners of other physical and biomedical science ማለት ነው። የፊዚክስ ቤዝ ሊኖራቸው የግድ ነው። The future of any country and its contribution to global economy is linked to its ability to develop its human capital in the field of science and engineering. የትኛውም ወርልድ ላይ የትኛውም ኮንቲነንት ላይ የትኛውም ካንትሪ ላይ ሳይንስ ኤንድ ኢንጂነሪንግ ሊኖር የግድ ነው ለአንድ አካባቢ እድገት ወይም ደግሞ ለአንድ ማህበረሰብ እድገት ማለት ነው። ይሄንኛው ሳይንስ ኤንድ ቴክ ኢንጂነሪንግ ደግሞ ማን ላይ ነው ዲፔንድ የሚሆነው? ቴክኖሎጂ ላይ ነው። and this technology depends on physics ማለት ነው። again ኢኖቬሽኑ ፊዚክስ ላይ ነው ዲፔንድ የሚሆነው። so through its scientists and engineers it can develop infrastructure for trade and industry. infrastructure for trade and industry ለምሳሌ አንድ ሲቪል ኢንጂነር ኦር ኮንስትራክሽን ኢንጂነር ስናይ የግድ ምን ያስፈልገዋል? የፊዚክስ እውቀት ያስፈልገዋል። ሶ አንሊሚትድ የሆነ ኮኔክሽን ያለው ከሶሳይቲው ጋር Physics extends and enhances our understanding of disciplines such as earth, agriculture, chemical, biological, and environmental science. Plus, astrophysics and cosmology, subjects of substantial importance to all peoples of the world ማለት ነው። So physics እዚህ ነገር ሁላ ይጠቅመናል። Physics can play an important role in developing strategies to combat climate change. So climate change obviously ያለ ነገር ነው። climate change world wide ማለት ነው። so ይሄንን climate change solution ለማምጣት ለዚህ climate change solution ለማምጣት ምን ያስፈልገናል? የግድ የፊዚክስ እውቀት ያስፈልገናል። in the development of cleaner energies and in technological advancement ማለት ነው። Physics improves our quality of life by providing the basic understanding necessary for developing new instrumentation and techniques for medical applications such as computer tomography, magnetic resonance imaging, positron emission tomography, ultrasonic imaging and laser surgery. እነዚህ እያንዳንዶቹ እዚህ ጋር የተቀመጡት ኮንሰፕቶች ለምሳሌ ሜዲካል ኤሪያ ላይ የምንጠቀማቸው ቴክኖሎጂዎች ናቸው ብለን እናስብ። ሶ ይሄኛው ኢንስትሩሜንቴሽን ደግሞ ይሄ ኢንስትሩሜንቴሽን ምን ይዛል? ሴንሰር ይዛል። ሶ ይሄ ሴንሰር በምንድነው ፋብሪኬት የሚደረገው ብለናል ቅድም። የራሱ የሆነ ኳሊቲ ሊኖረው ይገባል ሴንሰሩ። ሶ ያንን ኳሊቲ ልናመጣው የምንችለው ደግሞ በምንድነው? አኪዩሬት የሆነ ሴንሰር፣ ላይፍ ታይሙ ረጅም የሆነ ሴንሰር፣ በዛ ላይፍ ታይሙ ደግሞ ፐርፌክትሊ መስራት የሚችል ሴንሰር፣ ስታቲክ ካራክተሪስቲክስ፣ ዳይናሚክ ካራክተሪስቲክስ አለው አንድ ሴንሰር። ሶ ያንን ስታቲክ እና ዳይናሚክ ካራክተሪስቲክስ በአሪፍ ሁኔታ ይዞ እንዲቆይ የሚያደርገው ፋብሪኬሽኑ ላይ የግድ ምን ሲኖረው ነው? የፊዚክስ እውቀት ያለው ሰው ፋብሪኬት ማድረግ ሲችል። እዚህ ሜዲካል ኤሪያው ላይ ያሉ ሰዎች ወይም ደግሞ ይሄንኛውን የሜዲካል
ማቴሪያልስ ፋብሪኬት የሚያደርጉ ማሽንን የሚሰሩ ሰዎች የግድ ምን ያስፈልጋቸዋል? የፊዚክስ እውቀት ያስፈልጋቸዋል። አጌን የሚጠቀሙት ሰዎች ይህንን የሜዲካል ኢኩፕመንትስ የሚጠቀሙ ሰዎች ምን ያስፈልጋቸዋል? የፊዚክስ እውቀት ያስፈልጋቸዋል። እንዴት ነው የሚሰራው? እንዴት ነው ኦፕሬት ማድረግ የምንችለው የሚለውን ማወቅ መቻል አለባቸው። አጌን ሜንቴናንሱ ላይ የሚሰራው ሰው የፊዚክስ እውቀት ሊያስፈልገው ይገባል። ለምሳሌ ቅድም እዚህ ጋር የሜዲካል ኢኩፕመንቶች ላይ ስናነሳ አንደኛው ቶሞግራፊ ነው። ቶሞግራፊ እንዴት ነው ከፊዚክስ ጋር ሪሌት የሚያደርገው? እዚህ ጋር ይሄ ኮምፒውተር ቶሞግራፊ ኦር ደግሞ ሲቲ ስካን የምንለው ሜዲካል ኢሜጂንግ ቴክኒክ ዛት ዩዝ ኤክስሬይ and computer processing to create detailed cross-sectional imaging of the body internal structure ነው የሚለው። the first thing ኤክስሬይ ያስፈልገናል። ይሄ ኤክስሬይ ኢነርጂው ኦር ደግሞ ባይሰልፍ ኤክስሬው ሲሰራ በምን እውቀት ነው የሚሰራው? በፊዚክስ እውቀት ነው የሚሰራው። and computer processing ይሄ ኮምፒውተር ፕሮሰሲንግ የራሱ የሆነ አናላይሲስ አለው ኢሜጁን ለማውጣት ማለት ነው። ሶ ይሄ ምን ያስፈልገዋል? የፊዚክስ እውቀት ያስፈልገዋል። ኮምፒውተር ፕሮሰሲንግ በራሱ የፊዚክስ እውቀት ያስፈልገዋል። ፕሮሰስ የሚደረግበት የራሱ የሆነ ለምሳሌ ሶፍትዌር ሊኖረው ይገባል። ኦር ደግሞ የራሱ የሆነ ፕሮግራሚንግ ሲስተም ሊኖረው ይገባል። ያ ፕሮግራሚንግ ሲስተም የምን እውቀት ያስፈልገዋል? የፊዚክስ እውቀት ያስፈልገዋል። to create detailed cross-sectional images of the body internal structure different tissues absorbs x-ray differently አሁን እያንዳንዱ ቦዲ የራሱ የሆነ ምን አለው? ቲሹ አለው። አሁን ደግሞ የራሱ የሆነ ቢውት የተደረገበት ቲሹ አለው። ሶ ይሄ እያንዳንዱ ቦዲ ስትራክቸር ለዚህ ለኤክስሬው ሪስፖንድ የሚያደርግበት ወይ የተለያየ different tissue absorbs x-ray differently. The computer reconstructs this measurement into cross-sectional images using mathematical algorithm ማለት ነው። በማቴማቲካል አልጎሪዝም ነው ይሄንን ኢሜጅ ክሮስ-ሴክሽናል ኢሜጅን ኮንስትራክት የሚያደርገው። ሶ ይሄንኛው ማቴማቲካል አልጎሪዝማችን የምን እውቀት ያስፈልገዋል? ኢንዳይሬክትሊ የፊዚክስ እውቀት ያስፈልገዋል። the next magnetic resonance imaging MRI ስካን የምንለው a non-invasive image technique that use a strong magnetic field and radio waves to produce detailed image of organs and tissue inside the body. strong magnetic field ነው የሚጠቀመው። ይሄ strong magnetic field የምን ውጤት ነው? ቴክኖሎጂካል አውትፑት ኦፍ ፊዚክስ ነው። አልትራሶኒክ ኢሜጂንግ የምንለው ኦር ደግሞ አልትራሳውንድ የምንለው ብዙዎቻችሁ ይሄንን ትሰሙታላችሁ። አይ ቲንክ a medical imaging method that uses high frequency sound waves to create images of internal body structure ነው የሚለው። ይህ በምን ፕሪንሲፕል ነው የሚሰራው? በሳውንድ ዌቭ ፕሪንሲፕል ነው የሚሰራው። ሳውንድ ዌቭ ደግሞ ምን አለው? ትራንስሚተር አለው። ትራንስሚት የሚያደርገው አካል አለ። ፕላስ እዚህ ጋር ደግሞ ኢኮ ይኖረናል ወይም ደግሞ ሪፍሌክት ባክ እንዲሆን የሚያደርገው ፓርት ሊኖር ይችላል። ከዛ በኋላ ሪፍሌክት ባክ ሲያደርግ ደግሞ የሚሰማን ነገር ሊኖር ይችላል። ይሄ ምን ማለት ነው? ለምሳሌ እኛ የሆነ ገደል ቦታ ላይ ሄደን ድምፅ ስናሰማ ድምፁ ተመልሶ ወደኛ ይመጣል። which is based on the frequency of sound ማለት ነው። ሶ እዚህ ጋር ዲቴሉን ለማየት ይሄ ከፊዚክስ ጋር እንዴት ያገናኘዋል ካልን አኳስቲክስ ነው የሚጠቀመው ወይም ደግሞ ሳውንድ ዌቭ ፕሪንሲፕል ነው የሚጠቀመው ብለናል። ሃይ ፍሪኩዌንሲ ሳውንድ ዌቭስ ታይፒካሊ ከ2 እስከ 15 ሜጋ ሄርዝ የሚሆን ይለቀቃል ወደ ሰውነታችን ማለት ነው። ኢኮስ አር ፕሮዲውስድ when sound waves reflect off tissues with different densities ማለት ነው። ሪፍሌክት ባክ ያደርጋል ብለናል። ሪፍሌክት ባክ የሚያደርገው ደግሞ በምን ይወሰናል? በቲሹ። ይሄ ማለት some of the waves may pass ሊያደርግ ይችላል or የተወሰኑት ደግሞ ሪፍሌክት ባክ ሊያደርጉ ይችላሉ። ሶ ከዛኛው ላይ ተነስተን ማሽናችን ምን ያደርጋል? ይሄ
አልትራሳውንድ ማሽናችን ምን ያደርጋል? ሜዥር ያደርጋል። ታይም ዲሌውን ነው ሜዥር የሚያደርገው። ታይም ዲሌውን ሜዥር ያደርጋል። ኤንድ ኢንተንሲቲውን ሜዥር ያደርጋል። የምኑን ኢንተንሲቲ? ሪፍሌክት ባክ ያደረገውን ኢንተንሲቲ ሜዥር ያደርጋል ማለት ነው። ጀነሬት የተደረገው ከ2 እስከ 15 ሜጋሄርዝ የሚሆን ፍሪኩዌንሲ አለ፣ ወይም ደግሞ ሳውንድ ዌቭ አለ። የሳውንድ ዌቫችን ፍሪኩዌንሲ ነው ይሄን የሚያክለው። ደን ቲሹ ላይ ደርሶ ሪፍሌክት ባክ ሊያደርግ ይችላል። ደን ሪፍሌክት ባክ ሲያደርግ ደግሞ የራሱ የሆነ ታይም ዲሌይ አለው ከኖርማሉ ማለት ነው። ምክንያቱም ቲሹ ላይ አርፎ ስለሚመለስ። ስለዚህ እሱን ምን ያደርጋል? ሪኮንስትራክት ያደርግልናል፣ ኢሜጁን ያመጣልናል፣ ዲስፕሌይ ያደርግልናል ማለት ነው። ላዘር ሰርጀሪ ብለናል። ይሄ በጣም ሌተስት ቴክኖሎጂ ነው። ላዘር ሰርጀሪ የምንለው ለምሳሌ የኩላሊት ጠጠር ምናምን ነገር ሲፈጠር ውስጥ ላይ ያለውን ጠጠር በላዘር ብሬክ ሊያደርግ ይችላል። በጣም ሃይ ኤነርጂ ያለው በላይት ፎርም ነው ይሄ ላዘር የምንለው። ላይት ፎርም ነው ያለው። ኤቭሪቲንግ መስበር ይችላል። ለምሳሌ ብረት ልንቆርጥበት እንችላለን በላዘር፣ እንጨት ልንቆርጥበት እንችላለን። ልክ እንደዛ ምን ማድረግ ይቻላል? በጣም የሆነች ጨረር ነገር ናት። እሷ ምን ታደርጋለች? ውስጥ ላይ ያለውን ኩላሊታችን ውስጥ ያለው ጠጠር ሊሰብር ይችላል። ሰው ተመልሶ መውጣት ይችላል ገብቶ ማለት ነው። በጣም ሌተስት ቴክኖሎጂ፣ በጣም ኢነርጄቲክ የሆነ ቴክኖሎጂ ነው። then what is the influence of physics on the society የሚለውን ስናይ ለምሳሌ ከሲምፕል ነገር ስንነሳ ሲምፕል መካኒካል ዲቫይስ such as ፑሊ ልናይ እንችላለን፣ ኤንድ ሊቨርስ ልናይ እንችላለን። ለምሳሌ ፑሊ ከጉድጓድ ውሃ ስናወጣ ለምሳሌ የሆነ በከራ ነገር እንጠቀማለን፣ ወይም ደግሞ ፑሊ እንጠቀማለን የምንጎትትበት ነገር ማለት ነው። እሱ ምንድነው የሚያደርግልን? የእኛን ፎርስ መልቲፕላይ ሊያደርግልን ይችላል። በቀጥታ ከጉድጓዱ ውሃውን በቀዳንበት ነገር ከማውጣት ይልቅ እንጨት ላይ አስረ ነው ወይም ደግሞ ከላይ አስረ ነው የሆነ ሮል የሚያደርግ ነገር ላይ ጠምጥመ ነው እየሳብ ነው ብንመጣ ለኛ ይቀልልናል ማለት ነው። በቀላል ኃይል ትልቁን ነገር ማውጣት እንችላለን። ፊዚክስ ፕሪንሲፕል ያለው ነው። ፎርስ መልቲፕሊኬሽን ነው እሱ። ለምሳሌ እዚህ ጋር ሰፖርት ኖሮን እዚህ ጋር ሊፍት ልናደርገው የምንፈልገው ኦብጀክት ቢኖር ይሄኛው ዲስታንስ እየጨመረ በመጣ ቁጥር ሊፍት የማድረግ አቅማችን እየጨመረ ይመጣል በትንሽ ፎርስ ማለት ነው። ያ ማለት ቶርክ ኢዝ ኢኳል ቱ ምንድነው? ፎርስ ታይምስ ራዲየስ ነው። ኦር ደግሞ ዲስታንስ ቢትዊን ዘ ሰፖርት ኤንድ ዘ ፎርስ አፕላይድ ነው የሚሆነው። ስለዚህ ይሄ ምንድነው? ሲምፕል ፊዚክስ ኖውሌጅ ነው። as well as complex modern machines like quantum computers and nuclear reactors would be impossible to create without the use of physics ማለት ነው። ስለዚህ ከሲምፕለስት ቱ ሂውጅ ማሽነሪ የፊዚክስ እውቀት ያስፈልገናል። ለምሳሌ ሂውጅ ስንል ኮምፕሌክስ ሞደርን ማሽንስ ላይ ኳንተም ኮምፒውተርስ፣ ኒውክሊየር ሪያክተርስ ያለ ፊዚክስ አይታሰብም። Physics lies at the roots of any innovation that have had an enormous impact on everyday life of the average persons. There are numerous ordinary objects that rely on science of physics to function, including semiconductors, lasers, X-rays, GPS, radio transmitters, and ባርኮድ ስካነርስ። ለምሳሌ እዚህ ጋር ያሉትን ስናይ ሰሚኮንዳክተር ለምሳሌ ዳዮድ፣ ትራንዚስተር ምናምን እንላቸው ቢጄቲ እነሱን ማውራት አይጠበቅብንም። ግን እነሱን ኤሌክትሮኒክ ዲቫይሶች ፋብሪኬት ለማድረግ ምን ያስፈልገናል? ፊዚክስ እውቀት ያስፈልገናል። ላዘር ቅድም እንዳልነው በጣም ሌተስት ቴክኖሎጂ ነው። ጀስት የፊዚክስ እውቀት ያስፈልገናል። ምን ያህል ኢነርጂ ነው ያለው፣ ምን ያክል ኤሌክትሪካል ኢነርጂ መጠቀም አለብን፣ ኢነርጂውን ከየት ነው የሚያገኘው፣ ኢነርጂውን እንዴት ነው የምንሰራለት፣ ሰፕላይ ኢነርጂውን ማለት ነው። እሱ ነገር
ሊኖረን ይገባል። እሱ እውቀት ደግሞ ከየት ነው የሚመጣው? ከፊዚክስ ነው። አገን ኤክስሬይ ለምሳሌ ጂፒኤስ ዲቫይስ ላይ ስንመጣ ጂፒኤስ በራሱ ሎኬሽንን ኢንዲኬት ለማድረግ የራሱ የሆነ አናላይሲስ ነው። ጂፒኤስ ለምሳሌ እንደ ዲቫይስ ነው፣ እንደ ሴንሰር ልንጠቀመው እንችላለን። ሎኬሽንን ኢንዲኬት የሚያደርግልን እሱን ለመስራት የግድ ፊዚክስ ያስፈልገናል። ፕላስ ለመጠቀም ፊዚክስ ያስፈልገናል። ዝም ብሎ ስለተሰራ ብቻ ወይም ፋብሪኬት ስለተደረገ ብቻ ሊያገለግለን አይችልም። ከሆነ ኮምፒውተር ሲስተም ጋር ኢንተግሬት መደረግ መቻል አለበት። እሱ ደግሞ የራሱ የሆነ እውቀት ያስፈልገዋል። ቅድም እንዳልነው ለኮምፒውተር ሳይንስ ፊዚክስ በጣም ቤዝ ነው። ሬዲዮ ትራንስሚተርን ለመስራት በሴም ቲንግ፣ ባርኮድ ስካነርን አጌን ለመስራት በሴም ቲንግ። ፕላስ ትራንስፖርቴሽን ቬሂክልስ ሰች አስ automobiles, airlines and space shuttles could not be constructed without the help of physics experts. Physics is also useful for military purpose, informing the design of weapons. Many of the scientists responsible for inventing the atomic bomb were physicists, and today physicists are involved in the creations of nuclear weapons ማለት ነው። ስለዚህ በጣም ከሲምፕል እስከ ትልቁ ነገር ድረስ ወይም ደግሞ ከሲምፕል ፖሊ እስከ ትልቁ ኳንተም ኮምፒውተር ኤንድ ኒውክሊየር ሪአክተርስ ድረስ ኦር ደግሞ ከሲምፕል ማሽነሪ እስከ አውቶሞቢል ኤርፕሌን ኦር ደግሞ ስፔስ ሸተል ድረስ ያለውን ነገር ለመስራት ለመጠቀም ለመጠገንም ጭምር የፊዚክስ እውቀት ያስፈልገናል። ፕላስ ለምሳሌ ዌፐንስ ላይ ስንመጣ የጦር መሳሪያዎች ላይ ስናገኝ እሱ ያስፈልገናል ማለት እንችላለን። Physics communities and their roles. Again, physics communities are organized groups of persons associated together for scientific purpose ማለት ነው። ለጥናትና ለምርምር ሊሆን ይችላል። እነሱና አንድ ላይ የሆኑትን ፊዚክስን አስመልክቶ ከሆነ ምንድነው ልንላቸው የምንችለው? ፊዚካል ሶሳይቲ ነው ልንላቸው የምንችለው፣ ወይም ደግሞ ፊዚክስ ኮሚኒቲስ ልንላቸው እንችላለን ማለት ነው። These organizations are established at the national level ሊሆን ይችላል፣ ኮንቲኔንታል ሌቭል ሊሆን ይችላል፣ or worldwide levels based on their aims ማለት ነው። ለምሳሌ የኢትዮጵያን ፊዚካል ሶሳይቲ የምንላቸው was established by Ethiopian physics professional to enhance physics research and educations ማለት ነው። እዚህ ጋር የራሳቸው ኦብጀክቲቭ አለ። ለምሳሌ to promote physics education and research in the country or in the community, to popularize physics to help students develop an interest in the subject, to create a means of for disseminating scientific information, to organize and coordinate various conferences on physics education and the exchange of scientific informations, or to encourage active participation of Ethiopian physicists and the general public in designing and implementing the physics curriculums ሊሆን ይችላል። ደግሞ ሌሎችም ተጨማሪዎች ሊኖራቸው ይችላል። ለምሳሌ the Ethiopian Physics Society in North America was established to promote physics education and research among Ethiopians in Ethiopia and North America ይለናል። እዚህ ጋር የራሳቸው የሆነ ሮልስ አላቸው። አፍሪካን አሶሲዬሽን ኦፍ ፊዚክስ ስቱደንትስ AAPS ምንለው is a student run educational associations። ይሄ ነው ሮላቸው። ጀስት የራሳቸው የሆነ ሮል አላቸው። ሜኪንግ ኦፍ ፊዚክስ ኖሌጅ። እዚህ ጋር ስለ ኖሌጅ ስንመጣ ሜቢ በሁለት ኦር ከዛ በላይ መንገዶች ሊኖሩ ይችላሉ። ቤዚካሊ ሁለት ነገሮችን እዚህ ጋር ማየት እንችላለን። one of understanding the concepts of knowledge is to look at the different ways in which we acquire knowledge. There are two types of knowledge from two entirely different sources ማለት ነው። ስለዚህ
እውቀቱ የሚመጣው ካለው ሶርስ አንጻር ነው። ስንት አይነት ሶርስ ደግሞ ሊኖረን ይችላል? ሁለት አይነት ሶርስ ሊኖረን ይችላል። the first is there is knowledge through experience ማለት ነው። or posterior knowledge የምንለው ነው። የሆነ ነገር ከሞከርን በኋላ የምናገኘው እውቀት ነው። posterior knowledge ነው የሚሆነው። ስለዚህ ኤክስፔሪየንስ እናደርገዋለን። ወይም ደግሞ መጀመሪያ ለምሳሌ ላብ ከሆነ ምን ማድረግ ያለብን? ኤክስፔሪየንስ ማድረግ ይጠበቅብናል። the second is there is a knowledge that does not come from experience but is intuitively supplied from reason itself ማለት ነው። such as logical ከሆነ and mathematical truth ከሆነ known as the prior knowledge የምንለው ነው። ኦልሬዲ ይሄ የምናውቀው ነገር ሊሆን ይችላል ማለት ነው። ወር ደግሞ ማቴማቲክስ ከሆነ ደምረን ልናገኘው የምንችለው ነገር ሊሆን ይችላል። without experience ማለት ነው ይሄ። so experimental ወይም ደግሞ experience knowledge የምንለው experimental or experience knowledge የምንለው an experimental or a posterior knowledge come in many types ማለት እንችላለን። ለምሳሌ በአራት መንገድ ሊመጣ ይችላል ይሄ ኤክስፐሪመንታል ኖሌጅ። ለምሳሌ መጀመሪያው ሴንሰሪ ፐርሰፕሽን የምንለው ነው። the next is introspection የምንለው ነው። the next is memory የምንለው ነው and testimony የምንለው ነው። እነዚህ በአራት ነገሮች ይሄንኛውን ኤክስፐሪመንታል ኖሌጅ ኦር ኤክስፒሪየንስ ኖሌጅ ልናገኘው እንችላለን ማለት ነው። ሶ የመጀመሪያው ለምሳሌ ሴንሰሪ ፐርሰፕሽንን ስናይ ሴንሰሪ ፐርሰፕሽን is perhaps the dominant source of experimental knowledge ነው። ምን ነው የምንጠቀመው? ሴንሰሪ ፐርሰፕሽን የኛን ሴንሰርስ ነው የምንጠቀመው። የኛ ሴንሰር ማለት ደግሞ ምንድነው? ጀስት አይናችን አለ እንደ ካሜራ ማለት ነው። ጆሮአችን አለ የምንሰማበት፣ መዳሰስ ሊሆን ይችላል፣ መቅመስ ሊሆን ይችላል፣ ኦር ማሽተት ሊሆን ይችላል። ይሄ ምንድነው? ፐርሰፕሽን ወይም ደግሞ ሴንሰሮቻችንን ተጠቅመን የምናገኘው እውቀት ማለት ነው። ይሄንኛው we gather knowledge by sensing, touching, hearing ማለት ነው። the next is introspection የምንለው ነው። introspection allow us to inspect how we are feeling and how our thoughts are operating. ለምሳሌ if a doctor asks about pain a patient might describe it through introspection. Introspection is like sixth sense የምንለው ይሄ ስድስተኛ ስሜት ህዋስ እንለዋለን። አንዳንድ ጊዜ ምንድነው የሚያደርገው? ለምሳሌ የሆነ ቦታ ላይ አመመኝና እንዲህ አደረገኝ ስንል ዶክተሩ ምን ያደርጋል? እኛ የተሰማንን ስሜት ለሱ ስንነግረው ልክ እሱ እንደተሰማው አድርጎ ለኛ ህክምና ሊሰጠን ይችላል ማለት ነው። ሆዴን ቆረጠኝ ስንል ለምሳሌ ሆድ መቁረጥ እንዴት እንደሆነ he understand ማለት ነው። ለኛ ህክምናውን መስጠት ይችላል። ይሄ ምንድነው? ኢንትሮስፔክሽን የምንለው ነው። the next ሚሞሪ የምንለው ነው። ጀስት ስቶር እናደርጋለን የሆነ ነገር ከፕሪቪየስ ኤክስፒሪየንስ ማለት ነው። ሪከርድ ነው የምናደርገው። ስለዚህ እሱ እንደ ምን ይጠቅመናል? እንደ ኤክስፒሪየንስ ኦር ኤክስፐሪመንት አውትፑት ሊጠቅመን ይችላል። ሌላኛው ቴስቲሞኒ ነው። ሪትን ሶርሶች ሊሆኑ ይችላሉ ማለት ነው። እነሱ ደግሞ ሪትን ሶርስ ትሬንድ ቱ ቢ ሞር ሪላየብል ዛን ኦራል ሶርስ ማለት ነው። but much depends on the integrity of authors and methods of fact gathering ማለት ነው። ሶ እነዚህ ሪትን ሶርሶች እንደ ቴስቲሞኒ ሶርስ ሊሆኑ ይችላሉ። the next non experimental knowledge የምንለው ነው ወይም ደግሞ prior knowledge የምንለው ማለት ነው። ይሄኛው ደግሞ የሚያጠቃልለው ምንድነው ብለናል? ሎጂክ ኤንድ ማቴማቲክስ አይነት ነገሮችን የሚያጠቃልል ነገር ነው የሚሆነው። ወይም ደግሞ ስሩ ራሽናል ኢንሳይትስ የምናገኘው ነገር ከሆነ ምንድነው? non experimental knowledge እንለዋለን ማለት ነው። ሌላኛው ሳይንቲፊክ ሜተድስ ሊሆን ይችላል። scientific method is an ordered series of steps to acquire knowledge based on experimental evidence ነው። ይሄንኛው experimental evidence
ይሄን ኤክስፐሪመንታል ኤቪደንስ ደግሞ ለማግኘት ምን ያስፈልገናል? የራሳቸው የሆነ ስቴፖች አሉት። ይሄ ስቴፕስ ለምሳሌ ከምን ሊጀምር ይችላል? ከኦብዘርቬሽን ይጀምራል። ለምሳሌ ኦብዘርቬሽን ስንል ምንድን ነው? The water boiled at lower temperature when I was visiting the mountain compared to other cities with low altitude ይለናል። ይህ ምንድነው? ኦብዘርቬሽን ነው። ኔክስት ላይ ለምን እንደዛ ሆነ የሚለውን ሪሰርች እንሰራበታለን። ዘን ኤክስፐሪመንት እንሰራለን እሱ ላይ ትሩ ኦር ፎልስ የሚለውን you can decide to heat water at different altitude and record the boiling temperature ይለናል። ለምሳሌ እዚህ ጋር እንሞክረዋለን። then question ይኖረናል why does the water boil at different temperatures? ለምንድን ነው በተለያየ ቴምፕሬቸር የሚፈላው? ሃየር አልቲቲዩድ ላይ እና ሎወር አልቲቲዩድ ላይ ስንሆን የሚለውን እንትን እንላለን እንሰራለን። ወዛት ፕሬሸር ኢፌክት ነው ምንድን ነው? የምን ኢፌክት ነው እንደዛ ሊያደርግ ይችላል? የአልቲቲዩድ ኢፌክት ነው? በምን ምክንያት ነው? ኦር ቴምፕሬቸር ዲፍረንስ ይፈጥራል? ምንድን ነው ያንን ነገር ያመጣው የሚለውን እንጠይቃለን ማለት ነው። ዘን ሃይፖቴሲስ ምን እንሰራለን? since atmospheric pressure changes with altitude the boiling temperature of water is different at different altitude ይላል። ለምሳሌ ሃየር አልቲቲዩድ ላይ ፕሬሸር ምንድን ነው? የአልቲቲዩድ መጠናችን እየጨመረ ሲመጣ ወደ ላይ ስንወጣ ፕሬሸር ምን እያደረገ ይመጣል? እየቀነሰ ይመጣል። ስለዚህ አንዱ ኢፌክት እሱ ነው ማለት ነው። ፕሬሸሩ ስለሚቀንስ ውሃው በትንሽ ቴምፕሬቸር ሊፈላ ይችላል። ወደ ታች እየመጣን ስንሄድ ደግሞ ፕሬሸሩ እየጨመረ ነው የሚመጣው። ዳውን ይሄ አልቲቲዩዱ እየቀነሰ ሲመጣ ፕሬሸሩ ደግሞ ፒ will be higher ማለት ነው። ሶ የዚህ ኢፌክት ሊሆን ስለሚችል እሱን እንሰራለን። ለምሳሌ እዚህ ጋር አልቲቲዩድ 0 ሜትር ላይ ቦይሊንግ ፖይንት ኦፍ ዋተር 100 ዲግሪ ሴንቲግሬድ ነው። 150 ሜትር ላይ 99.5 ነው። 1524 ላይ 95 ነው። በ5 ዲግሪ ሴንቲግሬድ ቀነሰ ማለት ነው። አልቲቲዩዱ ሲጨምር የቦይሊንግ ቴምፕሬቸራችን ቦይሊንግ ፖይንት ኦፍ ዋተር ምን እያደረገ ይመጣል? እየቀነሰ ይመጣል አልቲቲዩዱ ሲጨምር። ሶ ፕሬሸሩ እየቀነሰ ይሄዳል ማለት ነው። አልቲቲዩዱ ሲጨምር የሙቀት ውሃውን ለማፍላት የምንጠቀምበት የሙቀት መጠን ደግሞ እየቀነሰ መምጣት ይችላል። your measurement indicate that the height increase the boiling temperature of water decrease ማለት ነው። so next the mission of physics and career awareness ስናይ ፊዚክስ ምን አይነት ሚሽን አለው? ፕላስ ደግሞ የፊዚክስ እውቀት ያለው ሰው ምን አይነት ቦታ ላይ ያስፈልጋል? ምን አይነት ቦታ ላይ ሊቀጠር ይችላል? ወይም ደግሞ ምን አይነት ስራዎችን ሊሰራ ይችላል የሚለውን ስናይ the diversity of physics career is appealing to prospective students. Physics graduates possess skills in numeracy, problem solving and data analysis, and communication of complex ideas, along with broader understanding of how the world works. Whether exploring space, time, matters, or many other elements of physical worlds, a physics degree can significantly impact your career path. የፊዚክስ እውቀት በጣም ኢፌክት አለው ማለት ነው። while many physics graduates work in research roles this span multiple industries including education, automotive, aerospace, defense, public sectors, healthcare, energy, materials, technology, computing, IT, and so on. The career area is not limited with this. ሌሎችም ተጨማሪ ብዙ ሊኖሩ ይችላሉ ማለት ነው። ለምሳሌ ፊዚክስ ኢን ስፔስ ኤንድ አስትሮኖሚ የፊዚክስ እውቀት ያለው ሰው እዚህ ስፔስ ኤንድ አስትሮኖሚ ላይ ሊቀጠር ይችላል።
ወይም ደግሞ እዚህ ላይ ሊሰራ ይችላል፣ ሊመራመር ይችላል ማለት ነው። as an astronomer your job would be to study the universe, collecting data from global satellites and spacecraft and operating telescope. Other tasks include investigating and researching new materials and technologies, measuring performance of existing materials and problem solving at the design stage ማለት ነው። ስለዚህ አንድ የፊዚክስ እውቀት ያለው ሰው ምን ላይ ሊሰራ ይችላል? ስፔስ ኤንድ አስትሮኖሚ ላይ ሊሰራ ይችላል። ለምን ስፔስ እና አስትሮኖሚ ላይ ሊሰራ ይችላል? ጀስት እዚህ ጋር ያገኘናቸው ወይም ደግሞ ዲስከስ ያደረግናቸው ነገሮች ማለት ነው። በእነሱ ምክንያት ሄልዝ ኬር ላይ ሊሰራ ይችላል። እንዴት? ፊዚክስ ኬሪየር ኢን ሄልዝ ኬር አር ኒውስ። ለምሳሌ ሜዲካል ፊዚክስ ኦቨርላፕ ሲግኒፊካንትሊ ዊዝ ባዮሜዲካል ኢንጂነሪንግ። ይሄ ኢንጂነሪንግ ዘርፎች የምን እውቀት ያስፈልጋቸዋል? የፊዚክስ እውቀት ያስፈልጋቸዋል። ዊዝ physicists working alongside biomedical engineers to create ለማድረግ ሪቪው ለማድረግ and maintain medical technologies and equipments ማለት ነው። although cardiology and neurology require additional medical degrees, physicists regularly works in radiology, radiation oncology and nuclear medicine to test and approve latest technologies and equipments ማለት ነው። ስለዚህ እዚህ ሜዲካል ኤሪያ ላይ ወይም ደግሞ ሄልዝ ኬር ላይ የሚሰሩት ለምንድን ነው? አዲስ ነገርን ለመስራት የተሰራውን ደግሞ ሪቪው ለማድረግ ለመጠገን እነዚህን የሕክምና እቃዎችን ማለት ነው ለነሱ ያስፈልገናል። አዳዲስ ቴክኖሎጂዎችን ለማምጣት ወይም ደግሞ አዳዲስ ቴክኖሎጂዎች ተሰርተው ሲመጡ እነሱን አንደርስታንድ ማድረግ ሊጠበቅብን ይችላል፣ ኦፕሬት ማድረግ ሊጠበቅብን ይችላል። ማንም ሰው ከመሬት ተነስቶ እሱን እንደማያደርግ ሁላችንም እናውቃለን። ሰው ፊዚክስ ወሳኝ ነው በዚህ ኤሪያ ላይ። ኢን ኢንጂነሪንግ ኤሪያስ ምንድን ነው ፊዚክስ ያለው ሮል የሚለውን ስናይ በተለይ ማኒፋክቸሪንግ ላይ ቴክኖሎጂ ላይ በጣም ወሳኝ ነገር አለው ፊዚክስ። ፕላስ ለምሳሌ ሜዲሲን ላይ፣ ኢነርጂ ላይ፣ ትራንስፖርት ላይ፣ ዲፌንስ ላይ፣ ስፔስ ኤክስፕሎሬሽን ላይ፣ ቴሌኮሙኒኬሽን ላይ በጣም ዲፕ የሆነ የፊዚክስ እውቀት የሚያስፈልጋቸው ነገሮች ስለሆኑ ፊዚክስ ወሳኝ ነው። አጌን ኢነርጂ ላይ ለምሳሌ እዚህ ጋር የምናየው ይሄ የንፋስ ኃይል ማመንጫ ነው። ዊንድ ኢነርጂ ጀነሬተርስ ማለት ነው። ወይም ደግሞ አይ ቲንክ ዊንድ ፋር የምንለው ማለት ነው። ሶ ይሄ ዊንድ ኢነርጂ ፕሮዳክሽን ሳይት ለምሳሌ እዚህ ጋር የሚሽከረከር ነገር አለው። የዚህ ሀይት አለ። ውስጥ ላይ ደግሞ ጀነሬተሮች አሉ። ስለዚህ እሱን ሁላ ነገር ስንሰራ ከምን ተነስተ ነው? ከፊዚክስ እውቀት ተነስተ ነው። ሀይቱ ምን ያህል መሆን አለበት? እዚህ ጋር ያለው ዊንግ ምን አይነት መሆን አለበት? የዊንጉ ስትራክቸር ምን አይነት ነገር መሆን መቻል አለበት የሚለውን የግድ ምን እንደሚያስፈልገው የፊዚክስ እውቀት ያስፈልጋል። ይሄ ዝም ብሎ በዘፈቀደ የተሰራ አይደለም። ይሄ እዚህ ጋር ያለው ክንፎቹ ማለት ነው የራሱ የሆነ ሼፕ አለው፣ ኤሮዳይናሚክ ሼፕ አለው። ስለዚህ እሱ የፊዚክስ እውቀት የግድ ያስፈልገዋል ማለት ነው። whether discussing renewable or non-renewable energies, plenty of physics carriers exist within the energy sectors. በነገራችን ላይ ይሄኛው እዚህ ላይ ብቻ አይደለም። እዚህ ጋር ለምሳሌ ሶላር አለ፣ ፕላስ ሃይድሮኤሌክትሪክ ሊሆን ይችላል፣ ኒውክሊየር ኢነርጂ ሊሆን ይችላል። ሌሎችም ኢነርጂ ጀነሬሽን ስቴሽኖች ወይም ደግሞ ኢነርጂ ጀነሬሽን ኤሪያዎች የግድ ፊዚክስ ያስፈልጋቸዋል ማለት ነው። ቴክኖሎጂ ላይ እዚህ ጋር ለምሳሌ ይሄ ሮቦቲክ ሲስተም አለ።
ይህ ሮቦቲክ ሲስተም እንዴት ነው የሚሰራው? እንዴት ነው የሚሰራው? እንዴት ነው ኦፕሬት የሚደረገው? የራሱ የሆነ ሜካኒዝሙ አለ። አክቹዌተሮች አሉት። ሴንሰሮች ይኖሩታል። ስለዚህ እነዚህ ሁላ ሲሰሩ ደግሞ በምንድን ነው? በፊዚክስ ነው። ቴክኖሎጂ ሴክተር is a constant source of new opportunities, challenging and career paths for physics graduates. Graduates can work alongside other specialties to develop new ideas and product in various fields with the high demands for research and development ማለት ነው። እነዚህ ብዙ ጊዜ ሪሰርች ሊያስፈልጋቸው ይችላል። ኢምፕሩቭ መደረግ ሊጠበቅባቸው ይችላል። ቴክኖሎጂ ለምሳሌ አድቫንስ የሆነ ሲመጣ የምንጠቀማቸው የተለዩ ወይም ደግሞ አዳዲስ የቴክኖሎጂ ውጤቶች ያስፈልጉናል ለኢንፑት እንዲሆኑት ማለት ነው። ሜትሮሎጂ ካሪየርስ ላይ ያስፈልገናል ፊዚክስ። those who studies physics are prime candidate for environmental careers. ሪሰርች ላይ ያስፈልገናል። ሪሰርች ሳይንቲስቶች የፊዚክስ ሪሰርች ሳይንቲስቶች ያስፈልጉናል። ለምሳሌ እዚህ ጋር የምናያት የዳታ ሳይንቲስት ነች። እቺ ዳታ ሳይንቲስት ደግሞ ዳታ ሳይንቲስት ለመባል የራሱ የሆነ ስቴፖች አሉት። ለምሳሌ ምን ማወቅ መቻል አለበት? ይሄ ዳታ ሳይንቲስት ስንል ዳታ አናሊቲክስን ማወቅ ሊጠበቅበት ይችላል። ዳታ አናሊቲክስ ደግሞ ዳታ ኮሌክሽን ጀምሮ ዳታ ከመሰብሰብ ጀምሮ ለሚጠቀመው ነገር ዳታውን አስተካክሎ አዘጋጅቶ ማስቀመጥንም የሚጨምር ነገር ስለሆነ እሱ ደግሞ የፊዚክስ እውቀት ያስፈልገዋል። ምክንያቱም የራሱ አናላይሲሶች ውስጥ ላይ ስላሉት ማለት ነው። ኔክስት ለምሳሌ ፕሮግራሚንግ ሲስተም ሊያስፈልገው ይችላል። አሁን ባለው ሃይ ሌቭል ላንጉጅ ፕሮግራሚንግ ሲስተም ለምሳሌ ፓይተንስ አለ። ፓይተን ያስፈልጋል። የፓይተን እውቀት ያስፈልገዋል። ከዛ በተጨማሪ ደግሞ ማሽን ለርኒንግ ማወቅ ሊጠበቅበት ይችላል ወይም ደግሞ ይጠበቅበታል። ስለዚህ ማሽን ለርኒንግ ደግሞ ኤአይ ሲስተም ነው ማለት እንችላለን። እሱ ደግሞ ምን ያስፈልገዋል? የፊዚክስ እውቀት ያስፈልገዋል። ስለዚህ ሪሰርች ላይ ወሳኝ ነገር ነው ማለት ነው። ከረንት ስታተስ ኦፍ ፊዚክስን ስናይ ሜጀር ሪሰንት ዲስከቨሪስ ኢን ፊዚክስ አሁን ሪሰንትሊ ያሉትን ነገሮች ማለት ነው። ፊዚክስ ኢዝ ዘ ስተዲ ኦፍ ፊዚካል ወርልድ ፍሮም ዘ ስሞለስት ፓርቲክል ቱ ላርጀስት ስትራክቸር ላይክ ጋላክሲስ ኤንድ ብላክ ሆልስ ማለት ነው። ስለዚህ ለነዚህ ዲስከቨሪዎች ፊዚክስ ወሳኝ ነው። ለምሳሌ ዲስከቨሪስ ኦፍ ኤክሶፕላኔትስ አለ። እነዚህ ከሶላር ሲስተም ውጭ ያሉትን ፕላኔቶች ምን እንላቸዋለን? ኤክሶፕላኔት ነው የምንላቸው። አን ኤክሶፕላኔት ኦር ኤክስትራ ሶላር ፕላኔትስ ማለት ነው። ኤክስትራ ሶላር ፕላኔት ኢዝ ኤ ፕላኔት አውትሳይድ ኦፍ ሶላር ሲስተም ያሉትን ነው ዲስከቨሪ እያደረግን ያለ ነው። ለሱ በምን ያህል ርቀት ላይ ነው ያሉት? ብዙ ነገሮችን ስለሱ ልናወራ እንችላለን። አንድ ኤክሶፕላኔት አለ ስንል ክብደቱ ምን ያህል ነው? ርቀቱ ምን ያህል ነው? ምን አይነት ስትራክቸር አለው? የሚባሉ ነገሮች ሊኖሩ ይችላሉ። ይሄ ብላክ ሆል የምንለው ምንድነው? a black hole is a region of space time where gravity is so strong that nothing can escape even light ማለት light electromagnetic waves የምንለው እሱን ዲስከቨሪ እያደረገ ነው ፊዚክስ ማለት ነው። ኳንተም cryptography is a way of sending information and messages in secrets ማለት ነው። ይሄ ፕራይቬት ሜሴጆች ምናምን የምንላቸው ላይ የሚሰራ ማለት ነው። ኳንተም ክሪፕቶግራፊ an application of quantum physics enhance the security of information exchange at higher level or in secure way. Energy physics particle acceleration የምንለው this subatomic particle is
fundamental and require 60 years of collaborative efforts from thousands of scientists worldwide to prove its existence. አለ ወይም የለም የሚለው ክሮስ ቼክ ለማድረግ ይሄ ምንድን ነው የሚያስፈልገን? ፊዚክስ ሳይንቲስትስ ነው የሚያስፈልገን። ፊዚክስ ሳይንቲስት ኢቨን ታውዘንድስ ፊዚክስ ሳይንቲስትስ ነው የሚያስፈልገን። ግሎባል ዋርሚንግ This global warming is an increase in Earth's temperature and its impact. Climate is long-term weather variability averaged over years and decades. Some variables include temperature, humidity, and winds. ማለት ነው። እነዚህ ነገሮች ኢንክሉድ ያደርጋል። ይሄ የግሎባል ዋርሚንግ ስፔሻሊ ቴምፕሬቸር፣ ሂዩሚዲቲ ኤንድ ዊንድ ማለት ነው። ፊውቸር ፐርስፔክቲቭ አለው። See you next time.